ተከታትሎ ንባብ ምናምን ማለት ወርክ መስራት ማለት ነው ጥሩ ግብ ለመረስ ማለት ነው ህብረተሰብ ስለዚህ ጋር ኬሚስት እንዴ ዶክተር ይሆናል ብቻው ከፍ ያለ ትምህርት እንደ ስለሚወስድ ዋላውቁት በባህላችን አጭታም ይባላል ሴት ደና ሴት የሚፈልግ ተሶስቶች አማርጫለሁ እሱ በጣም ያፈር ነበር በዲቁና ሙያ ነው በቄስ ማገለግል ፈለግት ቢያንስ ተምሮ የጨረሰ ሰው ሳይሆን በትምህርት ላይ ያለ ሰው እድሜው ገፋ ካለ በኋላ ገብቶ ትምህርት ቤት ኋላ ትምህርቱን እስከሚጨርስ በጣም ይተላለፈዋል ወይም ወንድ ሳውቅ አይቀመጥም እስከዚያ ድረስ ያለ ሰው ምክንያቱም ተምሮ የጨረሰ ሰው እድሜ ገደቡ ለቄስ አይሆንም ፈኛ በገጠር ጋንግሲ ፈረንጅ ምናምን መጣ ሲባል በቃ እድለኛ ነች ምናምን ይያል ነው እንትን ሲል ነበር على ምክንያቱም ከኔ ሚስት ብንወስድ ከወለደች ከ5 ቀን በኋላ ጭንቅ መማሟት ሆስፒታል ብዙ ገንዘብ አውጥቼ ነው ምን ማላቆኩም ያቆኩ ነገር የለም እንግዲህ ደሙ አስቆም ካወለ ሁዳ በግል የውሃ ሙላት ነው የደሙ በቃ አስቆም አረታ ተወጥቃ ታርቻለሁ የብድል ልጁ ወይም ልጁ ቢድን ያብቂያስብ ያለ ነበር ገንዘቡ ማውጣት ይሰይሆን ህይወቷ መትረፉ ነው እግዚአብሔርን ያመጽንኩት በዲቁና ሙያ ነው በቄስ ማገለግል ያው ግን ተጓዳይ ስራዬ የግብርና ስራ እስከለለ ማሳደግ ካልተቻለ የሚል አማራጭ ስላለኝ ነው እንጂ እግዚአብሔር ነው እንጂ ሰው እንትን አይልም ብርድስ እንደምታው ማነፋሽፈን አልገሽ ነው ከማልደና ማታ ጥንቃቄ ያስፈልገዋል ጫት ላይ ባሰር ብር ለምሽል ጫት ብለሽ አርግስቲ ልጁ ጤና ቢያጣ ስንት ነው ወጪ የሚጠይቀን አራ በሰራ ስራ ይቅርብኝ እባክሽ ኛ ስንገባባ ትምርትሽ ምናምን አስተምርሻለሁ ስላለኝ ነው ደስ ያለኝ ራስ ወልደሽ መማር ትችያለሽ ምን ችግር አለው ምናምን ያለኝ ራሱ ያገለ እንዴት ነው ደህና ነው ደህና ናችሁ እናንተ
ከወለድኩ በኋላ እንግዲህ ምንም ማድረግ አይቻልም። ትምህርቴንም እንደቀረው በቃ ሊሳጨጉት በጣም ነው የሚመጡብኝ ከአይምሮዬ ማለት ነው። ማለት እንግዲህ ትዳር ይዤ ቀድም በትምህርት ቤት የማደርጋቸውን ነገሮች በጣም ነው ትዝ የሚሉኝ።